ብዙ ጊዜ ፔሪድ ላይ ሆናችሁ በጀርባችሁ ተኝታችሁ ምናምን ልክ ድንገት ጣት ስትነቁ ድንግጥ የምትሉ ሰዎች አላችሁ፣ እኔንም ጨምሮ ማለት ነው። ምክንያቱም ጧት ስንነሳ ልብሳችን ተበላሽቶ አንሶላው ተበላሽቶ ምናምን የሆነ በቃ ተበላሽተን ራሳችንን እንደምናገኝ ስናስበው የምን ስሜት በቃ ስለማንወደው ደስ ስለማይል ድንገት አንሶላ ብድግ አድርገን ብድግ የምንለው ነገር አለ አይደለ? ያንን ነገር ለማስቆም የሆነ ነገር ሰምቻለሁ እና ላሳያችሁ። እኔ ሶፍት አልቆብኝ ይሄኛውን ይቀርኝና ሶፍቱ አለ አይደለ? ይሄንን ሶፍት 1 2 እስከዚህኛው ድረስ ሁለተኛው እስከ ሁለተኛው እስከዚህኛው ምንድነው ስሙ አላውቅም፣ እስከሷ ድረስ እንበጥሰብና ከዛ እንደዚህ እናጥፋለን። እንደዚህ በዚህ በቁመቱ እንደዚህ ከሆነ ስለሚያንስብን እንደዚህ አድርገን እናጥፋለን። ያው እንደዚህ ከዛ እንዲህ ካጣፍነው በኋላ ይሄኛውን እንትን እንለዋለን። እንዳንሳቀቅ ነው። በጀርባችንም ተኛን፣ በጎን ተኛን፣ በደረታችን ተኛን ምናምን ነገር በቃ ጧት ስንነሳ በጀርባችን ብንተኛ እንኳን እንዳንሳቀቅ ይሄንን እንደዚህ እናደርገውና ከዛ እንከተዋለን ማለት ነው። እንትን ስንጥቋል አይደል? ይሄ መሀል ላይ በቃ መሀል ላይ እንደዚህ ያጠፍነው ቁጭ እናደርገዋለን። ማስረዳት ከባድ ነው። እኔ እንደዚህ ነገር አውርቼ አላውቅም። ቲክታክ በቅርብ ይሄንን 3 ቀን 4 ቀን ምናምን ነው እንደዚህ ሞራት ምናምን ላይ ጀመርኩት ማለት ነውና እንደዚህ በቃ እንደዚህ እናደርገውና ፓዱንም አድርገነው እንደዚህ ቁጭ እናደርገዋለን ተባልኩኝ። እንግዲህ እኔ አላውቅም፣ አልሞከርኩትም። አብረን እንሞክረዋለን ብቻ መሀል ላይ ቁጭ እናደርገዋለን ማለት ነው። ወደ ኋላ ነገር አስጠግተን በጀርባችን ስንተኛ እንትን እንዳይልብን ነው። ይሄ የወላይታ ባህላዊ ምግብ ነው። አንድ ጉረስና ምትምቱን ታያላችሁ።